ዛሬ ዲቻ ቦይስን ሰርፕራይዝ አረኳቸው። ማሙሼና ንጉሴ እዩ ጩፋ በጣም እንደሚወዱትና እንደሚከታተሉት ነግረውኝ ነበርና ሰርፕራይዝ እንደማደርጋቸው ቃል ገብቼላቸው ነበር። የእዩ ጩፋ ጽፈት ቤት ደግሞ ያ ፖስት ያልኩትን ቪዲዮ በማየት ማለት ነው ሰርፕራይዝ ልናረጋቸው ቀጠሮ ያዝን ማለት ነው። ሰላም ነው አለን። እንዴት ነው? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። በጣም መልካም ነገር ነው እየሰራ የምትገኘውና እሱን አይተን ከፕሬዝዳንት ጽፈት ቤት ቢሮ ጋር ነው የተነጋገርነው። ከቤተ ክርስቲያናችን ማለት ነው። ከነሱ ጋር በመነጋገር አላማውን በማየት ያው ይሄንን ፕሮግራም ካንተ ጋር ለማሳለፍ ወደድን። ይሄንን ፕሮግራም በነገራችን ላይ ፕሮፌት አያውቀውም። ሰርፕራይዝ ነው የምናደርገው። ሰርፕራይዝ ነው። ኦኬ ያ እሺ፣ መሄድ እንችላለን። አሁን እሺ፣ ደስ ይላል። አረጋግጫለሁ። እንደምትመለከቱት ወደ ውስጥ ገብተናል። ንጉሴና ማሙሼ ማለት ነው የሌለ በጉጉት እየጠበቁ ነው ብታዩ። በቃ ባይዘዌስ ለዲቻ ቦይስ አንድ ነገር ልንገራችሁ። የውስጣቸው ጉጉትና ስሜት በግልጽ መግለጽ አይችሉም። በቃ ያፍራሉ እና ብቻችን ስንሆን ነው በቃ በቀውጤ እብድ የሚሉት። አሁን ልንገራቸው በቃ የሌለ በቃ ቢዘሉም ለራሱ ደስታቸውን አይችሉት። ማርያምን ነው የምላችሁ። በቃ ደስ ብሏቸዋል። እኔ በጣም አውቂያቸዋለሁ ማርያምን። አሁን ወደ ውስጥ ልንገባ ነው እዩ ጩፋ እንድናገኘው ማለት ነው። እስኪ ምን እንደሚመስል አብረን እንየው። እንግዳ ይዘን መተናል። እንግዳ ይዘን ተጠቃች። እንዴት ናችሁ? ሰላም 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 ሰላም። ቤተሰብ እንዴት ናችሁ? ሰላም አለን አለን አለን። ሰላም አላችሁ? አረፍ በሉ። ሁሉ ሰላም አለን አለን። በጣም ነው የሚወዱ። አዶና ይባላል። ዲቻ ቮይስ ናቸው እነሱ። ለነሱ እሱ ነው የቲክቶክ ቻናል ከፍቶላቸው አንድ ቪዲዮ አሹ አሳይቶኝ ነበርና ያው ሳናስፈቅድ ነው አንተን እንግዳ እንዳለ ብቻ ነው የነገርንና አሹ ባሳየን ቪዲዮ መሰረት በጣም ነው የወደድኩት ቪዲዮን አይቼና ምክንያቱም ሁለቱም ልጆች እጅግ በጣም አንተን ይወደዋል እና እሱ ነው ከመንገድ ላይ ከሚሰሩበት አንስቷቸው መልካም የሆነ ስራ እየሰራ የሚገኘው አዶናይ መልካሙን አላማና ሐሳቡን አይተን አንተን ለማገናኘትና ሰርፕራይዝ ለማድረግ ያሰብነው። እንኳን ደህና መጣችሁ። ቴንክ ዩ። እንኳን ደህና ቆያችሁን። በተለይ በዚህ አይነት ስራዎች ላይ የተሰማሩ ሰዎችን መደገፍ ማገዝ የኔም አንዱ የአገልግሎት ክፍል ስለሆነ የታመሙትን ማሳከም፣ የተራቡትን ማብላት፣ አካላዊ መንፈሳዊ ጉዳት ውስጥ ያሉ ሰዎችን ሰፖርት ማድረግ፣ ቀና ማድረግ፣ መደገፍ ማገዝ በፈጣሪም በሰዎችም ዘንድ ዋጋ የሚያስገኝ ስለሆነ ለነዚህ ልጆች ደግሞ መነሻ ሆነሃልና እግዚአብሔር ይባርክ። አሜን።